አስባችሁ ታውቃላችሁ? ግን ገንዘብ ኖሮን ያለምንም ምክንያት ገንዘቡን መቆጠብና ያለንን ገንዘብ ተጨማሪ ገንዘብ እንዲያመጣና እንዲሰራ ከማድረግ ይልቅ በባንክ አካውንታችን ውስጥ አስቀምጠነው የገንዘቡን ቫልዩ ወይንም ዋጋ እንዲቀንስ እንደምናደርገው ይህን ለመረዳት በትንሹ የዛሬ 3 እና 4 ዓመት በፊት የነበረውን የ1 ሚሊዮን ብር ዋጋ ወይንም ቫልዩ ማሰብ በቂ ምላሽ ነው። አሁን ላይ ባለው እንኳን የኢትዮጵያ የባንክ ሲስተም 1 ሚሊዮን ብር ኖሮን በባንክ ብናስቀምጠው በወር ቢበዛ 5000 ኦር 6000 ነው ኔት ፕሮፊታችን ወይንም ወለዳችን። ይህም በአመት እንኳን 40 ወይንም 50,000 ወለድ ማለት ነው። ይህ ግን ቫት ምናምን ውስጥ የሚገቡ ሂሳቦችን ሳናቀናንስ ማለት ነው። አሁን ላይ በአዲስ አበባ ውስጥ ግን ከነ ልጆቻችን ጥንቅቅ አድርጎ ሊይዝ የሚችል ቤት በኪራይ እንኳን ለማግኘት ቢበዛ በወር 30 እና 40 ሺህ እናወጣለን። እንደ ምሳሌ እንኳን ለመረዳት 1 ሚሊዮን ብር ኖሮት ያንንም በባንክ አስቀምጦ በወር ግን 30 ሺህ ለኪራይ እየከፈለ የሚኖርን ሰው ህይወት መመልከት በቂ ምላሽ ነው። በወር የኪራይ ወጪው 30 ሺህ 1 ሚሊዮኑን ግን በባንክ አስቀምጦት በወር የምትወልድለት ግን 2500 ብር ነው። ስለዚህ በወር ለኪራይ ወጪው 30 ሺህ 1 ሚሊዮኗ ግን ባንክ ተቀምጣ የምትወልደው ወለድ 2500 ወደ 27500 ትርፍ የሌለው ኪሳራ ማለት ነው። ያንን የ1 ሚሊዮን ብር ግን አውጥተን ኢንቨስት ብናደርገው በወለድ የምናገኘውን በ10 እጥፍ እናተርፍበታለን። በተለይም ደግሞ ቋሚ በሆነው በቤት ላይ ኢንቨስት ብናደርገው የማንቆጭበት ውሳኔ ነው ማለት ነው። ምክንያቱም የገንዘብ ቫልዩ በየጊዜው እየወረደ እንጂ እያደገ ስለማይመጣ ማለት ነው። ቤተሰቦቼ እኛ ጋር 100% የተጠናቀቁና ፊኒሺንጋቸውን ጥንቅቅ አድርገው የጨረሱ ባለ 3 መኝታ 1 የልጆች 2 የልጆች መኝታ ክፍል 1 ዋናው ማስተር ቤድሩሙ የሰራተኛ ክፍል በተናጠል ኪችን ውስጥ የስቶር ክፍል እንዲህ የእቃ ማስቀመጫ ማድረግ የሚችሉት አሊያም የእንጀራ መጋገሪያ ኦር ላውንደሪ ማስቀመጫ የፈለጉትን አርገው መጠቀም የሚችሉት ተጨማሪ ክፍል ያለው በፍሎር 2 አባወራ ብቻ ያለውና ሰላም ጸጥታ ፍጹም የሰፈነበትን ቤት በ100% ከፍለው እንደከፈሉ ወዲያው ዲጂታል ካርታውን ከነቤቱ ቁልፍ ተረክበው የፈለጉትን መወሰን የሚችሉበት ነው። ቢኖሩበት ከኪራይ ወጪና ሰቀቀን የሚገላገሉበት አሊያም ለሪቨርስ ኢንቨስትመንት ቢጠቀሙበት አትርፈው ቢሸጡት ቢያከራዩት በአመት እንኳን ባንክ አስቀምጠን የማናገኘውን ወለድ በወር ውስጥ ይዘጉበታል ማለት ነው። ታዲያ ቤተሰቦቼ ይህንን የማይገኝ እድል ከፈለጉ በ25% ቅድመ ክፍያ ብቻ ከፍለው ሌላውን በአመት ጊዜ ውስጥ ቀስ ብለው በፈለጉት የባንክ አማራጭ እየከፈሉ የቤቶን የግሎ ማድረግ የሚችሉበትን እድል እንዳያመልጡ። ከስር ባለው ስልክ ይደውሉ፣ ይፍጠኑ። አሊያም ለተጨማሪ መረጃ 0910 48 98 41 ላይ በመደወል ማግኘት ይችላሉ። ሰላማችሁ ይብዛልኝ።